በቀጥታ ወደ እግዚአብሔር ቃል የምንሄደው በጣም የተወደደ ለሕይወታችን ለውጥ ለነፍሳችን የሚሆነውን የእግዚአብሔር ቃል የምንካፈልበት ነው። የእግዚአብሔር ቃል ወደ እኛ የሚያመጣልን በጣም የተወደደ የእግዚአብሔር ሰው ነቢይ ሰለሞን ነው። ነቢይ ሰለሞንን ወደዚህ ጋብዘውና የእግዚአብሔር ቃል ክብር ለናዝሬቱ ጌታ ለኢየሱስ ክርስቶስ ይሁን። አንድ ሰው ደስ ያለው እስቲ በእልልታ በጭብጨባ ለእግዚአብሔር ክብር እየሰጠ በደስታ መሰባሰብ ትልቅ ነገር ነው። በደስታ መሰባሰብ ትልቅ ነገር ነው። እግዚአብሔርን ለማመስገን ሙሽሪትና በሙሽራ መካከል ስላለው ስለዚህ የከበረ ትዳር እግዚአብሔርን ለማመስገን በዚህ በመገኘታችን እግዚአብሔር ትልቁ ክብር ይሰጥ። እስኪ ድጋሚ እልልታ ጭብጨባ ሞገስ ቦታን ለነሳው ለናዝሬቱ ጌታ ለኢየሱስ ክርስቶስ ይሁን። ሃሌሉያ። ሙሽሪትና ሙሽራ በድጋሚ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ እላለሁ። ክብር ለናዝሬቱ ጌታ በኢየሱስ ይሁን። በቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ያው ሀበሻ እንደመሆናችን መጠን በሰርግ፣ በድግስ፣ በምርቃት ሁሉ ጊዜ ሀበሻ በምርቃት ይታወቃል። በሰርግ ምርቃት አለ፣ በሽምግልና ምርቃት አለ። ሀበሻ በምርቃት በጣም የታወቀ ነው እና ሀበሻ ከሚመርቀው ምርቃት አንደኛው በጣም ደስ የሚለኝ ምርቃት መጨረሻችንን ያሳምረው ይላል። ልክ አይደለም? እዚህ ቤት ሰው አለ ወይ? ምናችንን መጨረሻችንን ያሳምረው እንላለን። ምን ለማለት ተፈልጎ ነው? መጨረሻ የሚለው ሞታችንን ብቻ አይደለም፣ ከሞት በኋላ ያለውን ህይወት እግዚአብሔር ያሳምርልን ለማለት ፈልጎ ነው። እና ስለዚህ ነገር ሁሉ ሰው ያሳስቧል። ከሞት በኋላ ምንድነው ምን ሆነው ወዴት ነው ምን ሄደው የሚለው ነገር በጣም ብዙ ሰው በመረቃትም በምንም እያነሳ እየተመራረቀ ያሳስበዋል። እና ሁላችንም መጨረሻችንን ማወቅ ስለምንፈልግ ሀበሻ ሲመርቅ መጨረሻው መንግስተ ሰማያት እንዲሆንለት ስለፈለገ ነው አይደል እንዴ? መጨረሻችንን ያሳምረው እንላለን። እና እስኪ ዛሬ ስለ መንግስተ ሰማያት ስለ መጨረሻችንን ያሳምረው ብለን ስለምንመራረቀው ምርቃት አንድ አጭር ነገር ልበላችሁ ስለ መንግስተ ሰማያት ሚስጥር። ክብር ለጌታ ይሁን። መጽሐፍ ቅዱስ ያዘን የማቴዎስ ወንጌል ምዕራፍ 22 ከቁጥር 1 ጀምሮ ያለው እናነባለን። ኢየሱስም እንደገና እንዲህ ሲል በምሳሌ ነገራቸው። መንግስተ ሰማያት ለልጁ ሰርግ የደገሰ ንጉሥን ትመስላለች። ንጉሡም ተጋባዦችን ሰዎች እንዲጠሩ አገልጋዮችን ላከ። እነርሱ ግን አንመጣም አሉ። እንደገናም ሌሎች አገልጋዮችን ልኮ የተጋበዙትን እነሆ በሬዎቼና የሰቡት ከብቶቼን አርጄ ድግሱን አዘጋጀው፣ ከብቶቼም አርጃለሁ፣ ድግሱን አዘጋጀው፣ ሁሉ ነገር ዝግጁ ስለሆነ ወደ ሰርጉ ኑ በሏቸው አለ። ተጋባዦቹ ግን ጥሪውን ችላ ብለው አንዱ ወደ እርሻው፣ ሌላ ደግሞ ወደ ንግዱ፣ የቀሩትም አገልጋዮችን በመያዝ አንገላቷቸው፣ ገደሏቸው። ንጉሥም ተቆጣ፣ ሰራዊትም ልኮ ገዳዮችን አጠፋ፣ የከተማይቱንም አቃጠለ። ከዚያም ለአገልጋዮቹ እንዲህ አላቸው፣ የሰርጉ ድግስ ዝግጁ ነው፣ ነገር ግን የተጋበዙት የማይገባቸው ስለሆኑ ወደ መንደር መተላለፊያ ወጣችሁ ያገኛችሁትን ሁሉ ወደ ድግሱ ጥሩ አለ። አገልጋዮቹም ወደ መንገድ ወጥተው ያገኙትን መልካሙንም ክፉውንም ሁሉ ሰብስበው ወደ ሰርጉ አዳራሽ በእንግዶች ሞሉት ይላል። ንጉሥም የተጋበዙትን እንግዶች ለማየት ሲገባ አንድ የሰርግ ልብስ ያለበሰ ሰው አየና እንዲህ አለው፣ ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ልትገባ ቻልህ አለው። ሰውየው ግን የሚመልሰው ቃል አልነበረም። ንጉሥም አገልጋዮቹን እጅና እግሩን አስራችሁ በውጪ ወዳለው ጨለማ አውጥታችሁ ጣሉት፣ በዚያም ለቅሶና ጥርስ ማፋጨት ይሆናል አላቸው። የተጠሩት ብዙዎች ሰዎች፣ የተመረጡት ግን ጥቂቶች ናቸው አለ። ክብር ለእግዚአብሔር ይሁን። በዚህ ስፍራ ላይ ስንመለከት መንግስተ ሰማያት የምንጓጓለት ፍጻሜያችን ምንን ትመስላለች ሲል ንጉሥ ልጁን ለመዳር ያዘጋጀው ድግስን ትመስላለች።
ልጁን ለመዳር የተዘጋጀ ምን ትመስላለች? የንጉስ ድግስ ትመስላለች መንግስተ ሰማያት። ንጉስ ድግስ አዘጋጀ። ብዙ ባለጠጎችን፣ የተወደዱት የታወቁትን ሰዎች ጠራ ወደ ሰርጉ። የሚገርማችሁ ምላሻቸው ግን በጣም የሚያሳዝን ነበረ። አንመጣም አሉ። ጭራሽ ወደ ስራ፣ ጭራሽ ወደ እርሻቸው ሄዱ። ይባስ ብሎ ደግሞ ንጉስ የላካቸውን አገልጋዮች ያዛቸው፣ አንገላቷቸው ይልና ገደሏቸውም ይላል። ንጉስ በዚህ ነገር ተበሳጨ። እንዴት ለልጄ ሰርግ አክብሬ ጠርቻቸው እንዴት ባሪያዎቼን እንደዚህ አንገላታሉ አለ። ስለዚህ ጭፍሮቹን ላከ፣ ሰዎቹን ገደሏቸው፣ ከተማይቱን ማጠፋ። ከዛ ንጉስ እንደገና የልጁ ሰርግ ጉዳይ አሳሰበው። ልጁ ብቻውን ሊዳር ነው፣ ህዝብ ሳይመጣ እንዴት ይሆናል አለና በቃ ወደ መንገድ ሂዱ፣ ክፉዎችንም መልካሞችንም ሰዎች ያገኛችሁትን ጠርታችሁ ወደ ምን አምጡ? ወደ ሰርጉ ድግስ አምጡ። ሁሉን አዘጋጀ። ከብቶቼ ታርደዋል፣ ትልልቅ ነገር ነው የተዘጋጀው። ግን የተጠሩት ሰዎች አልመጣም ስላለ ንጉስ እንደዚህ ያለ የተጠሩት የማይገባቸው ሆኑ፣ አንወርዚ ሆኑ፣ ማይገባቸው ክብር ማይገባቸው ሆኑ። ስለዚህ ንጉስ አዘጋጀ፣ ሰዎችን ጠራ፣ ከየመንገዱ ክፉዎችንም ጠራ፣ መልካሞችንም ጠራ ይላል። ክብር ለጌታ ይሁን። እና ንጉስ ሰርግ ጠርቶ ገቡ፣ ሰዎች ገቡ። በአይሁድ ባህል ያው ብዙ አይነት ስርዓት አለ። ሰዎች ለሰርግ እንዳሁን እንደተሰበሰብነው ገቡ። ድንገት ግን ንጉስ የታደሙትን ሰዎች ለማየት ሲገባ አንድ የሰርግ ልብስ ያለበሰ ሰው አገኘ። ንጉስ በጣም ተበሳጨ። እንዴት የሰርግ ልብስ ሳይለብስ ይገባል አለ። እንዴት የሰርግ ልብስ ሳይለብስ ይገባል? ከዛ አውጥታችሁ ወደ ውጪ ወዳለው ጨለማ ጣሉት አለ። የሚገርማችሁ ሲጠይቀው ለምን አልለበስክም የሰርግ ልብስ ሲለው ራሱ መልስ አልነበረው። እንዴ ይህ ሰውዬ ንጉሱ ጨካኝ ነው አልኩኝ እኔ። ለምንድን ነው እንደዚህ ያደረገው ብዬ የአይሁድን የሰርግ ታሪክ ባህል ለማጥናት ክፍሉን አየሁት። የሚገርማችሁ ሰውየው ልብስ የለውም፣ ከመንገድ ነው የጠራው፣ ባለው ልብስ ነው የገባው። ንጉስ ለምን ተበሳጨ ስንል የአይሁድን ታሪክ፣ የሰርግ ታሪክ፣ የባህላቸውን ወደኋላ ለመቃኘት የግድ ያስፈልገናል። እና የአይሁድ ታሪክ፣ በአይሁድ ባህል ሰርግ ንጉስና ነገስታቶች፣ ባለጠጎች ሰርግ ሲደግሱ ለታደሙት ሁሉ የሚሆን ልብስ ያሰፋሉ። ዘንድሮ ቢሆን ደጋሾች ወጪ ገላቸው ነበር አይደል? ለታደሙት ሁሉ ምን የሰርግ ልብስ ያዘጋጁ ነበር፣ ግዴታ ነው። እና ያን የተዘጋጀውን የሰርግ ልብስ ንጉሱ ያዘጋጀውን የሰርግ ልብስ ሳይለብስ ያ ሰውዬ ወደ ሰርግ ገባ። አለመልበስ፣ ንጉስ ያዘጋጀውን ልብስ አለመልበስ ንጉሱን ዲስኦነር ዲስሪስፔክት ማድረግ ነው፣ መናቅ ነው፣ አለማክበር ነው። ንጉስ ልብስ አዘጋጀ፣ የተመረጠ ልብስ አዘጋጀ። ሰውየው ግን ንጉስ ያዘጋጀውን የባህላቸውን ጥሩን ልብስ ንቆ በራሱ ቆሻሻ ልብስ ገባ። ንጉስ ተበሳጨ። መንግስተ ሰማያት እቺን ትመስላለች። ንጉስ ወደ ልጁ ሰርግ ጋብዟቸዋል። ንጉስ ያዘጋጀው አንድ ልብስ አለ። ያ ነው ኢየሱስ ክርስቶስ ለማመልከት የፈለገው። ንጉስ ልብስ አዘጋጅቷል። ምን አይነት ልብስ? የጽድቅ ልብስ። ንጉስ ያዘጋጀው የጽድቅ ልብስ አለ። ወደ በጉ ሰርግ፣ ወደ ፍጻሜያችን፣ ወደ መንግስተ ሰማያት ለብሰን የምንቀርብበት አንድ ልብስ አለ። ካለኝ ሰዓት አንፃር አጭር ደቂቃ ነው የምጠቀመው። ልብስ ሳይለብስ የገባ የንጉስን ሰርግ ንጉስ ያዘጋጀውን ልብስ ሳይለብስ የገባ ንጉሱን መናቅ ነው። ስለዚህ ለታላቁ የበጉ ሰርግ ቀን የምንለብሰው አንድ የተዘጋጀ ልብስ አለ። ምን አይነት ልብስ? ሱፍ ነው ወይ? አይደለም። የሀገር ባህል ጥበብ ነው ወይ? አይደለም።
ይሄንን ሮሜ 13 ምዕራፍ 14 ሮሜ ምዕራፍ 13 ቁጥር 14 ላይ እናገኘዋለን። እንደዚህ ይላል፣ ነገር ግን ጌታ ኢየሱስ ክርስቶስን ልበሱት፣ ምኞታችሁንም እንዲፈጽም ለሥጋ አታስቡ ይላል። ማንን ልበሱት? ጌታ ኢየሱስ ክርስቶስን ልበሱት። እግዚአብሔር በበጉ ሰርግ ዕለት ለብሰን የምንቆምበት አንድ የሰርግ ልብስ አሰራልን። ማን ይባላል? የናዝሬቱ ጌታ ኢየሱስ ይባላል። ወገኖቼ እሱን ሳንለብስ ወደ በጉ ሰርግ መቅረብ አንችልም። እሱን ሳንለብስ ወደ በጉ ሰርግ ልንገባ እንኳን ወደ ጨለማ ንጉሥ ይወረውረናል። ስለዚህ ልብሱ የክብር ልብስ ነው። እግዚአብሔር ፊት የምንታይበት የጽድቅ ልብሳችን የናዝሬቱ ኢየሱስ ይባላል። በሱ ሞገስ አይተናል። በሱ አብ ፊት የምንቀርብበት ድፍረትን አግኝተናል። ክብር ለማን ይሁን? ለናዝሬቱ ለጌታ ለኢየሱስ ክርስቶስ ይሁን። ወገኖች አጠገባችሁ ላለው ሰው እንደዚህ በሉት፣ የለበስከው ልብስ ያምራል በሉት። ዛሬ በጣም ውድ ልብስ እያየው ነው። ለለበስከው ልብስ ያምራል በለው። ግን አንድ ጥያቄ ልጠይቅ በለው። አንድ ጥያቄ ልጠይቅ በለው። ኢየሱስን ለብሰሃል ወይ በለው። አብ ፊት የምትቆምበትን ልብስ ለብሰሃል ወይ በለው። እግዚአብሔር ፊት የበጉ ሰርግ ፊት የምትቆምበትን ልብስ ለብሰሃል ወይ በለው። ካለበስክ ኢየሱስን ልበስ በለው። ንገረው፣ ወንጌል ነው። ካለበስክ ኢየሱስን ዛሬ ልበስ በለው። በልጁ በማመን የዘላለምን ሕይወት እናገኛለን። በልጁ በማመን አብ ፊት የምንቆምበትን ድፍረት እናገኛለን። ክብር ለማን ይሁን? ለናዝሬቱ ጌታ በኢየሱስ ይሁን። ስለዚህ ወገኖቼ ዛሬ የካፕቴን በእምነት ጌታቸውና የዶክተር ፌቨን አማረን ሰርግ ለመታደም በጣም ቆንጆ ልብስ ለብሳችሁ ተገኝታችኋል። ልክ አይደል ወይ? ዛሬ ገራጅ ቢሰራ ሰው በስራ ልብሱ አይመጣም። በስራ ልብሱ መጥቶ ቢሆን የሁላችንም አይን ከሙሽራው ይነቀልና ሰውየውን እያየን ነው። ምን ሆኖ ነው እያለን እንኳን ሙሽራው ታዳሚዎች ራሱ እንታዘባለን። በዚሁ ሰርግ እንደተገናኘን በበጉ ሰርግ አንድ ላይ እንድንገናኝ፣ በዚሁ ሰርግ ደስ እንዳለን በበጉ ሰርግ ደግሞ አንድ ላይ ደስ እንዲለን የናዝሬቱ ኢየሱስ ክርስቶስን ልበሱት። እሱ የጽድቅ ልብሳችን ነው። አብ ፊት የምንቆምበት ድፍረታችን ነው። ክብር ለማን ይሁን? ለናዝሬቱ ጌታ ለኢየሱስ ይሁን። ይሄ ልብስ ከንጉሥ የተዘጋጀልን ከእግዚአብሔር የተሰጠን ከአምላክ የተሰጠን ነፃ ስጦታ ነው። ያልከፈልንበት ስጦታ ነው። ንጉሥ ልብስ ሲያዘጋጅ ተከፍሎ አይደለም የሚገባው የሚለበሰው። ልብሱን የምትለብሱት በነፃ ነው። ኢየሱስ ነፃ ነው በሉ እስኪ። ኢየሱስ ነፃ ነው። ዋጋ አትከፍሉበትም በሉ። ገንዘብ አትከፍሉበትም። የዘላለምን ሕይወት ለማግኘት በልጁ በኢየሱስ ክርስቶስ ማመን ብቻ በቂ ነው በሉ እስኪ። ክብር ለማን ይሁን? ዛሬ አንድ ጥሪ አደርጋለሁ። ያላመናችሁ የንጉሥ ሰርግ ላይ ለመጋበዝ ለመግባት የተወደደ ልብስ ለብሳችሁ ለመግባት እኔ ራሴ የመረጥኩትን ልብስ ለብሼ እገባለሁ የምትሉ ሰዎች ከእንትን ዋሻ ከእንትን ቦታ ከእንደዚህ የመጣ ልብስ ቆንጆ ልብስ የምትሉት እሱ ልብስ አያዘጋጀም። እሱ ልብስ ወደ በጉ ሰርግ አያስገባንም። አንድ ልብስ አለ ለብሰን የምንገባው አንድ ልብስ ብቻ፣ እሱም የናዝሬቱ ኢየሱስ ይባላል። ሙሽሪትና ሙሽራ ከለበሱት የሰርግ ልብስ ይልቅ የሚያምር ልብስ፣ የተዋበ ልብስ፣ አብ ፊት የመቆም ድፍረት የያዝነው ልብስ። ሰው ፊት ስንቆም እንትኔ ተበላሽቷል፣ እንደዚህ የቱ ጋር ነው የተበላሸው አስተካክልልኝ ብለን ነው የምንመጣው አይደል እንዴ? መስታወት ፊት አስረይ ቆመን የምናየው ነው። ኢየሱስ ግን ፍጹም ውበት ያለው ልብሳችን ነው። አብ ፊት የምንቆምበት ድፍረታችን ነው። ክብር ለናዝሬቱ ለጌታ ለኢየሱስ ይሁን። ዛሬ አንድ ጥሪ ነው ማድረግላችሁ። ምናልባት በዚህ ሰርግ በደስታችን ቀን የተገኛችሁ ጌታን የማታውቁ ሰዎች ይሄ ንጉሥ ያዘጋጀውን ልብስ ልበሱ። ለበጉ ሰርግ የሚያበቃውን ልብስ ልበሱ። ሃሌሉያ! ስንቶቻችሁ ደስተኛ ናቸው?
ኢየሱስ ንጹህ ልብሳችን ነው። ኢየሱስ ጽድቃችን ነው። ኢየሱስ ቅድስናችን ነው። ማንም በራሱ ጽድቅ የቆመ የለም። ማንም በራሱ ጽድቅ እግዚአብሔር ፊት ለመቅረብ የሚደፍር የለም። እኔ ጻድቅ ነኝ ብሎ የሚያስብ ሰው የሆነ እንከን ይኖርበታል። እንከን የሌለው ልብስ ኢየሱስ ይባላል። ሃሌሉያ! ንጹህ ልብስ ኢየሱስ ይባላል። ዛሬ በተለያየ ጉዳይ የምትደክሙ ሰዎች፣ እግዚአብሔር ፊት ለመቆም ንጹህ ሆናችሁ ለመታየት የምትደክሙ ሰዎች፣ የምትለፉ ሰዎች፣ የምትንከራተቱ ሰዎች አንድ የምስራች አለ። ንጉሥ ልብስ አዘጋጅቷል፣ አትድከሙ። ንጉሥ ንጹህ ልብስ አዘጋጅቷል፣ አትድከሙ። እሱም ኢየሱስ ይባላል። ስለዚህ ወንድሞቼ አጠገባችሁ ላለው ሰው አንድ የምስራች ንገሩት። በዚህ ሰርግ አምላክ እንዲደሰት እግዚአብሔር ከፍ ብሎ እንዲታይ አጠገባችሁ ላለው ሰው ያዙትና በእጃችሁ ንቁት፣ ያዙት። ኢየሱስን ልበሱ። ቀስ ብለህ አይደለም ጮክ ብለህ ንገረው። ኢየሱስን ልበስ በሉት። እሱ አፊት የምትቆምበት ድፍረት ነው በሉት። ንጉሥ ያዘጋጀውን ልብስ አልለብስም ብሎ ሌላ መልበስ ፍጻሜው ታላቅ ጨለማ ነው። ወንድሞቼ እግዚአብሔር ያዘጋጀውን ልብስ አልለብስም ማለት እግዚአብሔርን መናቅ ነው። እግዚአብሔር ከሰማይ አንድያ ልጁን ልኮልናል። ስለኛ ኃጢአት መስቀል ላይ ደሙን አፍስሶልናል። እጆቹን በችንካር ተወግቶልናል፣ ተቸንክሮልናል። በታላቅ መከራ ስለኛ ነፍሱን ሰጥቶናል። በደሙ ያነጻን አንድ ንጹህ ልብስ አለ፣ ኢየሱስ ይባላል። እሱን ያዙና የዘላለምን ሕይወት አገኙ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በልጁ የሚያምን የዘላለም ሕይወት አለው ይላል። ክብር ለማን ይሁን? ዛሬ ያላመናችሁ ሰዎች ይህን የምስራች ባንነግራችሁ በደስታችን ቀን እግዚአብሔር ይታዘበናል። ይህንን ትልቅ የምስራች ባንነግራችሁ እግዚአብሔር ቅር ይለዋል። እግዚአብሔር እንዲደሰት የናዝሬቱ ኢየሱስን ፍጹም የሆነው ከአምላክ ዘንድ የተዘጋጀልን የጽድቅ ልብሳችን፣ የድፍረት ልብሳችን፣ የሞገስ ልብሳችን፣ የቅድስና ልብሳችን የናዝሬቱ ኢየሱስን ልበሱ። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን።